አንተ ከዚህ በኋላ ምንም ተስፋ የለም። ብትሄድ ይሻላል። አዎ ብትሄድ ይሻላል። ከዚህ በኋላ ሁሉም ነገር አመልጧል። ከዚህ በኋላ አንተ የትም አትደርስም። ተነስና ራስን አጥፋ። አዎ ብትሄድ ይሻላል። ነግሬሃለሁ፣ ብትሄድ ይሻላል። ተነስና ራሴ ጋር አጥፋ። አዎ ተነስ፣ ራስህን አጥፋ። ተነስና አድርግ። አዎ ብትሄድ ይሻላል። ከዚህ ሁሉ መከራ፣ ከዚህ ሁሉ ስቃይ ራስህን አገላግል። ተነስ። አዎ ብትሄድ ይሻላል። ተነስና አድርግ። ምንም እንዳትፈራ፣ ምንም አትሆንም። ከዚህ ስቃይ፣ ከዚህ መከራ ትገላገላለህ። ተነስ። ሰላም ላንተ ይሁን። ምን ሆነ ነው ብቻዬን ቁጭ አልክ? ምን ሆነ ነው? ችግር አለ እንዴ? ትንሽ የከፋ ሰው ትመስላለህ። ከፋክ እንዴ? አይ ትንሽ ስለከፋኝ። አይዞ እንዳይከፋ፣ ሁሉም ነገር ለበጎ ነው። እንዳይከፋ እሺ? አይ እኔ ከዚህ በኋላ ምንም ተስፋ የለኝም። ተስፋ ቆርጫለሁ። አይዞ ተስፋ አትቁረጥ። ለምን ተስፋ ትቆርጣለህ? አንተ ገና ልጅ አይደለም? በዛ ላይ ደግሞ ክርስቲያን ተስፋ አይቆርጥም እኮ። ምን ሆነ ነው? አይ እኔ እኮ ተስፋ የቆረጥኩት ቀን እኮ በጣም ቆይቷል። የከበደኝ ሁሉ ቆይ ነገ ያልፋል ብዬ ነው ቁጭ አልኩኝ። እኔ ተስፋ የቆረጥኩት ቀን እኮ በጣም ቆይቷል። አዎ ከዚህ በኋላ እኔ ምን ተስፋ አለኝ? ምንም ተስፋ የለኝም። ሁሉ ነገር አምልጦኛል። ይሄንን ብሰራ ያኛም ብሰራ በቃ አይሳካልኝም እና እንዴት ተስፋ ይኖረኛል? ወደዛም ሲያስብ ዝግ ሆነብኝ፣ ወደዚህም ሲያስብ ዝግ ሆነብኝ። እና ታዲያ ምን ልሁን? የት ልሂድ? በቃ ከዚህ በኋላ እኔ አንድ ተስፋ ብቻ ነው አለኝ። እሱም በቃ ራስን ማጥፋት ብቻ ነው። የኔ ተስፋ ይህ ብቻ ነው። በቃ ሌላ ተስፋ የለኝም። አዎ እድሌ ነው። ምንም ማድረግ አልቻለም። ይሄድ ይሻለኛል። አዎ ወስኛለሁ። በጌታ በኢየሱስ ክርስቶስ ስም ይሄ የሰይጣን ሴራ ነው፣ መቼም አይሳካለትም። በጌታ በኢየሱስ ስም የሱ ሐሳብ ይወርቃል፣ የሱ ሴራ ይካሸፋል። ይሄንን ይወቅ። የመጨረሻ ዘመን ስለደረሰ ሰይጣን ብቻዬን ሲኦል አልገባም ብሎ ብዙ ትውልድ እየለቀመ ነው፣ ብዙ ሕዝቦች እየወሰደ ነው። አንተ ግን እንዳትሸወድ። እሱ እንደዚህ ሐሳብ ወደ አንተ ሲያመጣ አንተ ቶሎ በልና ጸሎት አድርግ፣ ወደ እግዚአብሔር ጩህ። እግዚአብሔር ደግሞ ይሄንን ፈተና ይሄንን መከራ እሱ ያሻግራል። ሰይጣን እንደዚህ ሐሳብ ወደ አንተ ቢያመጣ አንተ ቶሎ ተነስና ጸሎት አድርግ፣ በኢየሱስ ስም በለው። አዎ ነግሬሃለሁ። እንደዚህ ሐሳብ አንተ ውስጥ ይመጣል ከሆነ ቶሎ በልና ጸሎት አድርግ። ሰይጣን ትንሽ ፈተና አምጥቶ አንተ ራስህ ላይ እንድትወስን ያደርጋል። አንተ ግን እሺ አትበል። እንደዚህ አይነት ሐሳብ ሰይጣን ወደ አንተ ይዞ ሲመጣ ይኸው ነግሬሃለሁ፣ ቶሎ በልና ጸሎት አድርግ፣ ወደ እግዚአብሔር ጩይ። ራሱን የሚያጠፋ ሰው መንግሥተ ሰማያት አይገባም፣ ሲኦል ነው ቢገባው ከነ ሰይጣኖች ጋር።
አንተም እንደዛ ራሴ ካጠፋ ሲኦል ትገባለህ። እውነትን ነው የምለው፣ እየነገርኩ ነው። እየሰማኝ ነው። ሲኦል ነው የምትገባው። አንተ ግን ራስን አጠፍቼ ከዚህ ስቃይ ከዚህ መከራ ይገላገላለሁ አልከኝ አይደል? ኖ አንተ እዚህ ጋም ተሰቃይቴ ገና እስከ ዘላለም ሲኦል ውስጥ ትሰቃያለህ። ይህንን ወቅ ለሚያልፍ ቀን ብለህ የማያልፍ እሳት ውስጥ እንዳትገባ ነግራለሁ እኔ። አንተ አሁን ራስህ አጠፍተህ ዘና ብለህ ጉድጓድ ውስጥ የምተኛ መሰለ እንዴ? እንደውም የባሴ ስቃይ ውስጥ ነው የምትገባው። እንደውም አንተ ከዚህ ስቃይ ከዚህ ችግር እገላገላለሁ ብለህ ነው ራስህ የምታጠፋው። እንደውም የባሴ ስቃይ ውስጥ ነው የምትገባው። የዘላለም ስቃይ ውስጥ ነው የምትገባው። እየነገርኩ ነው። እስከ ዘላለም ትቃጠላለህ። ይህንን ወቅ